በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ምሳሌ ምዕራፍ 1 የእስራኤል ንጉሥ የዳዊት ልጅ የሰሎሞን ምሳሌዎች። ጥበብና ተግሣጽን ለማወቅ፣ የእውቀትን ቃል ለማስተዋል፣ የጥበብን ትምህርት፣ ጽድቅን፣ ፍርድን፣ ቅንነትን ለመቀበል፣ ብልሃትን አላዋቂዎች ይሰጥ ዘንድ፣ ለጎበዛዝትም እውቀትና ጥንቃቄን። ጥበብ እነዚህ ከመስማት ጥበብን ይጨምራል፣ አስተዋይም መልካም ምክር ገንዘቡ ያደርጋል። ምሳሌና ትርጓሜ የጠቢባን ቃልና የተሸሸገውን ነገር ለማስተዋል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብን ተግሣጽን ይንቃሉ። ልጄ ሆይ የአባትህን ምክር ስማ፣ የእናትህንን ሕግ አትተው። ለራስህ የሞገስ ዘውድ ለአንገትህ ድር ይሆንሃልና። ልጄ ሆይ ኃጢአተኞችን ቢያባብሉህ እሺ አትበል። ደም ለማፍሰስ ከእኛ ጋርና እናድብ፣ ለንጹሖንም ያለ ምክንያት ወጥመድን እንሸምቅበት ቢሉ፣ በሕይወታቸውን ሳሉ እንደ ሲኦል ሆነን እንዋጣቸው፣ በሙሉም ወደ ጉድጓድ እንደሚወድቁ ይሁኑ። መልካሙን ሀብት ሁሉ እናገኛለን፣ ከምርኮውም ቤታችን እንሞላለን። ዕጣህን ከእኛ ጋር ጣል፣ ለሁላችንም እንደ ከረጢት ይሁን ቢሉ፣ ልጄ ሆይ ከእነርሱ ጋራ በመንገድ አትሄድ፣ ከጎደናቸውም እግርህን ፈቀቅ አትበል። እግሮቻቸው ወደ ክፋት ይሮጣሉና ደም ለማፍሰስ ይፈጥናሉና። መርበብም በወፎች ዓይን ፊት በከንቱ ትተክላለችና፣ እነርሱም በደማቸው ላይ ያድባሉ፣ በነፍሳቸውም ላይ ይሸምቃሉ። እንዲሁ ይህ መንገድ ትርፍን ለማግኘት የሚሳሳ ሁሉ ነው፣ የባለቤቱን ነፍስ ይነጥቃል። ጥበብ በጎዳና ትጮኻለች፣ በአደባባይም ድምፅዋን ከፍ ታደርጋለች። በአደባባይ ትጠራለች፣ በከተማይቱ መግቢያ በር ቃል ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነት ትወዳላችሁ? ፌዘኞችም ፌዝን ይፈቅዳሉ፣ ሰነፎችም እውቀትን ይጠላሉ። ወደ ዘለፋዬን ተመለሱ፣ እነሆ መንፈሴን እፈስላችኋለሁ፣ ቃሌን አስተምራችኋለሁ። በጠራኸው ጊዜ እምቢ ስላላችሁ፣ እጄን በዘረጋኸው ጊዜ ማን ስላስተዋለ? ምክሬን ሁሉ ግን ችል ስላላችሁ፣ ዘለፋዬን ስላልፈቀዳችሁ፣ እኔም ስለዚህ በጥፋታቸው እስቃለሁ። ጥፋታቸውን በመጣ ጊዜ እላገጥባቸዋለሁ። ድንጋጤ እንደ ጎርፍ በደረሰባቸው ጊዜ፣ ጥፋታቸውም እንደ አውሎ ንፋስ በመጣ ጊዜ፣ ጭንቅና መከራ በወረዳችበት ጊዜ፣ የዚህን ጊዜ ይጦሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። እውቀትን ጠልተዋልና እግዚአብሔርን መፍራት አልመረጡምና፣ ምክሬን አልፈቀዱምና፣ ዘለፋዬን ሁሉ ንቀዋልና። ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸውን ምክር ይጠግባሉ። አላዋቂዎች ከጥበብ መራቅ ይገድላቸዋልና፣ ሰነፎቹም ቸልተኛ መሆን ያጠፋቸዋልና። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራው ስጋትን ያተርፋል። አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም አሜን። መጽሐፈ ምሳሌ ምዕራፍ 2 ልጄ ሆይ ቃሌን ብትቀበል፣ ትእዛዜን ባንተ ዘንድ ሸሽገህ ብትይዛት፣ ጆሮህን ጥበብን እንደሚያዳምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለህ። ረቂቅ እውቀትን ብትጠራት፣ ለማስተዋላትን ድምፅት ብታነሳ፣ ርሷን እንደ ብር ብትፈላልጋት፣ ርሷንም እንደ ተቀበረ ገንዘብ ብትሻት፣ የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንን እውቀት ታገኛለህ። እግዚአብሔር ጥበብን ይሰጣልና፣ ከአፉም እውቀትን ማስተዋልን ይወጣሉ። እርሱ ለቀኖች ድህንነት ያከማቻል፣ ያለ ነውር ለሚሄዱትን ጋሻ ነው። የፍርዱን ጎዳና ይጠብቃል፣ የቅዱሳንን መንገድ ያጸናል።
የዚያ ጊዜ ጽድቅና ፍርድ፣ ቅንነትን፣ መልካም መንገድን ሁሉ ታስተውላለህ። ጥበብ ወደ ልብህ ትገባለችና እውቀትን ነፍስህን ደስ ታሰኛለችና። ጥንቃቄ ይጠብቅሃል፣ ማስተዋልን ያደርግሃል። ከክፉ መንገድ አንተን ለማዳን ጠማማ ነገርን ከሚናገሩ ሰዎች፣ እነርሱም በጨለማ መንገድ ይሄዱ ዘንድ የቀናውን ጎዳና የሚተዉ፣ ክፉ በመስራት ደስ የሚላቸው፣ በጠማማትን ደስታ የሚያደርጉ፣ መንገዳቸውን የሚያጠመዝዙ፣ አካሄዳቸውን የሚያጣምሙ ናቸው። ከጋለሞታ ሴት አንተን ለመታደግ ቃልዋ ከምታለዝብ ከሌላዪቱም ሴት የሕፃንነት ወዳጅ የምትተው፣ የአምላኳንን ቃል ኪዳን የምትረሳ፣ ቤቷ ወደ ሞት ያዘነበለ ነው። አካሄዷም ወደ ሙታን ጥላ፣ ወደ እርሷ የሚገቡ ሁሉ አይመለሱም፣ የሕይወትን ጎዳና አያገኙም። አንተም በደጋግ ሰዎች መንገድ አትሄድ፣ የጻድቃንን ጎዳና እንድትጠብቅ። ቅኖች በምድር ላይ ይቀመጣልና ፍጻሜያቸውም በእርሷ ይኖራልና። ኃጥአን ግን ከምድር ይጠፋሉ፣ አመፀኞች ከእርሷ ይነጥቃሉ። አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ዓለም አሜን። መጽሐፈ ምሳሌ ምዕራፍ 3 ልጄ ሆይ ሕግህን አትርሳ፣ ልብህን ትእዛዜን ይጠብቅ። ብዙ ዘመናት ረዥም ዕድሜን ሰላምም ይጨምርልሃልና። ምሕረትና እውነትን ከአንተ አይራቁ። በአንገትህን እሰራቸው፣ በልብህ